ክርስቲያኖች ድነታቸውን ሊያጡ ይችላሉ? ይህንን ስመልስ ብዙዎች ከኔ ጋር እንደማይስማሙና ብዙዎች ደግሞ እንደሚስማሙ አውቃለሁ። ታውቃላችሁ፣ እውነተኛ ድህነት ክርስቶስ በፈጸመው ሥራ ላይ የተመሠረተ ነው። በሰው አቅም የሚፈጸም አይደለም። ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ማንም ከእጄ ሊነጥቃቸው አይችልም ይላል። ይህ ማለት ድነታችን በእግዚአብሔር ላይ ባለን ቁጥጥር ላይ የተመሠረተ ሳይሆን እግዚአብሔር በእኛ ላይ ባለው ቁጥጥር ላይ የተመሠረተ ነው። ሆኖም ድህነት በኃጢአት ለመኖር የተሰጠ ፍቃድ አይደለም። ስለዚህ ጸጋ እንድናምፅና ኃጢአት እንድንሰራ አያደርገንም። ይልቁኑ እንድንታዘዝ ያበረታታናል። ጸጋ የእግዚአብሔርን ፍቃድ ለማድረግ የተሰጠን የእግዚአብሔር ኃይል ነው። ስለዚህ አንድ ሰው አማኝ ነኝ ካለ በኋላ ክርስቶስን እያወቀ ደጋግሞ ክህደትን ከፈጸመ ልቡ ፈጽሞ እንዳልተለወጠ ያሳያል። ስለዚህ እንዲህ ልበል፣ ትክክለኛ ጥያቄ የሚሆነው ድነቴን ላጣ እችል ይሆን የሚለው ሳይሆን የእግዚአብሔር ጸጋ በእውነት ልቤን ለውጦታል የሚለው ነው። ምክንያቱም በእውነትና በመንፈስ የተወለዱ ሁሉ ከግንዱ ጋር ይጣበቃሉ፣ ፍሬም ያፈራሉ። እናም ብንሰናከልም እንኳን ጸጋው ያግዘናል፣ ጸጋው ይመልሰናል፣ እናም ጸጋው ይጠብቀናል። ስለዚህ እምነታችን ጸጋው ላይ ነው። ድነታችንን የምንጠብቀው በራሳችን ፍጹምነት ሳይሆን በእግዚአብሔር ጸጋና ኃይል ነው። እናም ድነታችን በእጃችን ሳይሆን በእጁ እንደሆነ መረዳት እንጀምራለን። በእኛ ላይ መልካምነቱ ይታያል። በእኛ ላይ የጀመረው ሊጨርስ ታማኝ ነው። መልሴ የሚሆነው ይህ ነው።